ምን አባውናል ጎንደር መውደብ ያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ባጠገብ ያለውን ክርስቲያን አንገቱን ቅልት እንዴ እሺኛ ምን እናድርግ? እሺኛ የት ሀገር ሄደን እንኑር እንዴ? አረ በጣም ያስጠላ ነገር ነው እየተደረገብን ያለው። ገና ከኢትዮጵያ ልናስወጣችሁ እቅድ አለን። ኩፉር ከኢትዮጵያ መጥፋት አለበት። ሁላችሁንም እናስወጣችኋለን። በክርስቲያኑ ላይ እየተሰራ ያለውን ሸር ሁላችሁም እንድትከታተሉና ሼር እንድታደርጉ አሳስባለሁ። እናዳምጥ። ይሄንን መረጃ በደንብ አዳምጡት። ይሄ ነው እየተዶለተልን ያለው። ምን አባውናል ጎንደር መውደብ ያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ባጠገብ ያለውን ክርስቲያን አንገቱን ቅልት። እስልምናችን በጦርነት ጊዜ እንኳን አኽላቅን የተከተለ ዲን ያለን ሰዎች ነን። ሴት እንዳትገድሉ፣ ቤተክርስቲያን እንዳታቃጥሉ፣ ያደጉ ዛፎች እንዳትቆርጡ፣ ለመብል የሚሆን እንኳን ፍየልና በግ ያለ ባለቤቶቹ ፍቃድ አትጠቀሙ። ባህታውያንና ቀሳውስታን ለእምነታቸው ያገለሉ ሰዎችን በጦርነት ጊዜ እንኳን እንዳልነኩ ብሎ ያዘዘ ዲን ነው። አይደለም በሰላም ይሄኛ ማንነት ነው። በፍጹም ለማንም ስጋት አይደለም። በሙስሊሞች ቤተክርስቲያን አይፈርስም። የእምነት ቤታዎች አይደፈሩም። ይሄን የሚያደርግ ካለ እምነቱን የሚወክል አይደለም። ነብዩ ሐሰን ሰለላሁ ዐለይሂ ወሰለም የነጅራን ኦርቶዶክስ ክርስቲያኖች ለውይይት እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁን ያብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ቤተሰብ ውይይት ላይ ያሉ የቅዳሴ ሰዓት ደረሰባቸው እዛ መስጊድ ተቀምጠው እዛች አንድ ዳር ላይ ጸልዩ ይሏቸዋል። እዛው መስጊድ እነሱ ጸሎታቸውን አድርሰው ሲጨርሱ ነው የቀጠሉት። ሌላ አንድ አገላለጽ ላይ ታሪክ ላይ ለመጨረሻ እነሱ እየጸለዩ መስጊድ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጊድ ላይ ሰዎች በእምነታቸው ነጻነቱ ጸሎት እንዲጸልዩ የፈቀደ እምነት هي ضعيف ابن القيم في زاد المعاد والأرناؤوط قال إسناده ضعيف ولا يصح. وبصراحة معناه منكر إن الرسول يسمح بشعائر الكفر تقام في المسجد النبوي على مرأة مسمع من الرسول وسكت عليها. بصراحة معنى منكر يعني. صحة صلاة النصارى النجران في مسجد النبي عليه السلام لا أعلم لها سندا ثابتا. የኦርቶዶክሶች ይደበደቡ ነበረ። ኦርቶዶክስ ምግብ ቤት ሄዶ መብላት አይቻልም ነበረ። ኦርቶዶክስ ሄዶ መግዛት አይቻልም ነበር። ኦርቶዶክሶች በባጃጅ አይሳፈሩም ነበረ፣ አያሳፍሯቸውም። ባጃጅ ያላቸው ኦርቶዶክሶች መስራት አይችሉም ነበረ። እንደዚህ ሆኖ ለሚመለከተው አካል ተናግረናል፣ ግን ምንም የመጣ ነገር የለም። ግን ትላንትና ምን አደረጉ? በየበራቸው በየእንትኑ ሙንታርቦ ከፍተው ቁርአናቸውን ከፈቱ። ከዛ በኋላ ልዩ ኃይል መጥቶ ስፒከራቸውን አነሳባቸው። ከዛ ስፒከራቸውን ሲያዙ በማታ ኦርቶዶክስ ተዋሕዶ ቤተክርስቲያኖች ቤቶችን እያንዳንዱን ቤት አቃጥለዋል። የእያንዳንዱ ሱቅ ተዘርፏል፣ ተቃጥሏል። ብዙ ኦርቶዶክሶች ተደብድበዋል። ሆስፒታል ነው ያሉት። ጽላቱን እግዚአብሔርን በእግራቸው ነው ከስልጤ ድረስ ቡታጅራ ድረስ 20 ኪሎ ሜትር በእግራቸው ተጉዞ ተሸክሞ ጽላቱን የመጡት ፈርተው ማለት ነው። በጓሮ በኩል ሄደው እኛ እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው እኛ መንግስት አይደርስም? እስከ መቼ ነው እንደዚህ አድርገውን የምንኖረው እንዴ? ይኸውልህ አንድ ኦርቶዶክስ የሚባል የለም። አሁን እዛ ሰልፍ ውስጥ እንዳለ አስወጥቷቸዋል። እንዳለ ያሉት እዚህ ቡታጅራ ነው። ቡታጅራ ገዥ ማርያም ቤተክርስቲያን ተጠልለው ነው ያሉት። አሁንም እዛ ቤት ዘግቶባቸው ያለው አሉ። አብዛኛው እያለቀሰ የምን ጽላት ነው? የምን ጽላት የምን ታቦት ነው ወደ ቡታጅራ የመጣው? ሥላሴና የማርያምን ጽላት ነው። የት ነው የሚገኝ የነበረው? እዛ ስልጤ ምን አካባቢ? ከተማ ውስጥ ነው ወይስ ከከተማ ወጣ? ከተማ ውስጥ ነው የሚገኘው። ከከተማ አስተዳደሩ ጀርባ የሚገኘው ቤተክርስቲያኑ። እሱንም ለማቃጠል ነበረ ፍላጎታቸው የነበረው። እሱን ለማቃጠል ነበር ሀሳባቸው። በጀርባቸው አዝለው ቄሶች፣ ካህናቶች በጀርባቸው አዝለው ነው ጽላቱን 20 ኪሎ ሜትር በእግራቸው በሩቅ መንገድ ቡታጅራ ድረስ ይዘው የመጡት። እያለቀሱ ነው የመጡት። እንዴ እስከ መቼ ነው እኛ እንደዚህ የምንሆነው? እስከ መቼ ነው አባቶች ዝም የሚሉን? እንዴ እሺ እኛ ምን እናድርግ? እሺ እኛ የት ሀገር ሄደን እንኑር? እንዴ አረ በጣም ያስጠላ ነገር ነው እየተደረገብን ያለው። አሁን ቡታጅራ ህዝበ ክርስቲያኑ ቡታጅራ የት ቤተ ክርስቲያን ያለው? አሁን ህዝበ ክርስቲያኑ ቡታጅራ ቅድስት ማርያም ደብረዘይት ቅድስት ማርያም ቤተክርስቲያን ነው ያለው የተጠለለው። ታቦቱም እዛ ገብቶ አርፏል። አሁን እዛ አርፏል ነው። ቅዱሳቶችም አብዛኞቹ ነው ቅዱሳት አሽሸን ይዘን መጣናል እዚህ። አሁን ሀሳባቸው ቤተክርስቲያን ለማቃጠል ነው ወይንስ ደግሞ ጉልላቱን አውልቀው ክርስቲያን የሚባል ሰው ስልጤ ውስጥ አይኖርም፣ ሲቀጥል የቤተክርስቲያኑን ጉልላት ነቅለን መስጊድ እናደርገዋለን የሚል ሀሳብ ያላቸው። አንድ ብር ሁለት ብር ለማለት እንደ መስጊድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጊድ ይሆናል። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። ክርስቲያን የሚባል ሰው ስልጤ ውስጥ አይኖርም፣ ሲቀጥል የቤተክርስቲያኑን ጉልላት ነቅለን መስጊድ እናደርገዋለን የሚል ሀሳብ ያላቸው። እስካሁን አላቃጠሉትም ቤተክርስቲያኑ። ከተማ ውስጥ ደግሞ ልዩ ኃይልም አለ፣ መከላከያም አለ። አንድ ነገር ግን ያደረገው ነገር የለም። መከላከያና ልዩ ኃይል እያለ ነው ታቦቱን አባቶቻችን በጀርባቸው ተሸክመው፣ ያውም እኮ በቀጥታ መንገድ እኮ አይደለም የመጡት። በጓሮ ይኸውልህ 20 ኪሎ ሜትር በጀርባ ዞረው
በጫካ ጫካ የመጡ በጫካ ጫካ እንዴ ህፃናት ተደብድበው እናቶች እያለቀሱ እንዴ በቃ እኛ መኖር አልቻልንም እኮ እንዴ ክርስቲያን የሚባል እኮ መኖር አልቻለም በቃ እዛ ሀገር ውስጥ እንዴ እና በቃ የሆነ ነገር ያድርግልን መንግስት በቃ አባቶች መንግስት ምን መንግስት አለ መንግስት ቢኖር ይሄ ሁሉ ነገር ያደርግ የሆነ ነገር በቃ እኛ አባቶች የሆነ ነገር ያድርጉልን አሁን ይኸውልህ የቡታጅራ ከተማ ወጣት በሙሉ የከተማው ነዋሪ ማለት ነው በሙሉ ተሰብስቦ ቡታጅራ ከተማ አስተዳደር ሄዷል እሺ ካለ ላይ ደረግላቸው ወንድሞቻችን ብለው አሁን መንገድ ዝግ ነው ከቡታጅራ ወደ ስልጤ መንገድ ዝግ ነው ተዘግቷል መንገዱ ወደዛ መሄድ አይቻልም ወደዚህ መምጣት አይቻልም እዛ የቀሩ ትሉሶች አሉ ህፃናት ልጆች ምንም መሸሽ ያልቻሉ አሁን ቢያንስ ለእነሱ እንኳን ከለላ ያርጉላቸው ድሉ ከኛ ነው እናሸንፋለን ቤተ ክርስቲያን ገብርኤል መስጂድ ሆኗል ኢንሻአላህ ላይ ስልጤዎች ጀግና እኔ የነሱ በመሆኔ ደስተኛ ነኝ ስንት የጴንጤዎችን 4 ቤተ ክርስቲያንና የኦርቶዶክስን ደግሞ አንድ ይመስለኛል አመድ ያደረጉት ማለት ነው አልহামዱሊላህ ገና ይሄ ምን አይታችሁ ነው አሁን ስልጤ ደግሞ እያንዳንዱ ወረዳ ላይ ያለው ይቃጠላታል 8-9 ወረዳ ያለው ለማንኛውም ባገኛችሁበት ሁሉንም በሉት ማንንም እንዳትፈሩ በቁንጭራም ቢሆን ጎንደር መውደድ ቢያቅተ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም ቅልት ሞት የዛን ጊዜ በቃ ፍርጥ እንግዲህ እንደሰማችሁት ሙስሊም ወገኖቻችን በህዝበ ክርስቲያን ላይ የሞት አዋጅ እያወጁ ነው። ይሄንን ሁሉ ጥላቻ ከየት ነው ያመጡት ብላችሁ ብትሉ ከቁርአናቸውና ከሐዲሳቸው ላይ ነው። ለምሳሌ ጃሚ 1606 ላይ ምን ብሎ ይላል? መሐመድ ነው የሚለው በህይወት ብቆይና አላህ ቢፈቅድ አይሁድና ክርስቲያኖችን ከአረብ ምድር አባራቸዋለሁ ብሎ ይላል። ሙስሊም ወገኖቻችን ደግሞ የመሐመድን ሱና ይከተላሉ። ስለዚህ መሐመድ የተመኘውን እኛ እንተገብርለታለን አይነት ይመስላል። ይሄው ቃል በቃል እንተርጉመው ሱራ 9:5 ላይ ምን ይላል? ላይ የተከበሩም ወሮች ባለቁ ጊዜ የቱ ነው የተከበረው ወር? ቢያንስ እንኳን ያ ወር ሲያልቅ ህዝበ ክርስቲያኑ ጥንቃቄ እንዲያደርግ ያንን ወር ንገሩን። አጋሪዎችን ባገኛቸው ስፍራ ገደሏቸው። ማን ነው አጋሪ? እንግዲህ የመሐመድ አለ ከመሐመድ በፊት አይታወቅም። ያንን የማይታወቅ አካል ካልተከተላችሁ አጋሪ ናችሁ የሚባል ነገር አለ እንዴ? ያዟቸውም ከበቧቸውም ለእነርሱም መጠበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትን በደንቡ ቢሰግዱ ግዴታ መጽዋት ቢሰጡ መንገዳቸውን ልቀቁላቸው። ምን ቢያደርጉ ግዴታ መጽዋትንም ቢሰጡ። ምንድነው የምትፈልጉት መጽዋት? ከኛ የምትፈልጉት መጽዋት ምንድነው? ይሄንንም ንገሩን፣ አብራሩልን፣ ፈስሩልን። መንገዳቸውን ልቀቁላቸው። አላህ ማህሪ አዛኝ ነው ብሎ ይላል። የቱ ነው የተከበረው ወር? ቢያንስ እንኳን ያ ወር ሲያልቅ ህዝበ ክርስቲያን ጥንቃቄ እንዲያደርግ። ለምንድን ነው እንደዚህ የሞት አዋጅ በምስኪኑ ላይ የሚታወጀው በአደባባይ? ይሄ ሁሉ ጥላቻ ምንድነው? ሰው እንዴት ነው 5 ጊዜ እየሰገደ ይሄንን የቁርአን አያ የሚቀራው? እንግዲህ ክርስቲያን አይሁድ እያለ ቃል በቃል እናንተ ያመናችሁ ሆይ አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ማንን? አይሁድና ክርስቲያኖችን ብሎ ይላል። ስለዚህ አላህ የሚባለው አካል ከአይሁዶችና ከክርስቲያኖች በኋላ የመጣ መሆኑን ግልጽ አድርጎ እየተናገረ ነው። እናንተ ያመናችሁ ሆይ አይሁድና ክርስቲያኖችን ረዳት አድርጋችሁ አትያዙ። ከፊላቸው ለከፊሉ ረዳቶች ናቸው። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም ብሎ ይላል። ስለዚህ አይሁዶችና ክርስቲያኖች አመፀኞች ብሎ እያለን ነው ማለት ነው። አላህ እንግዲህ የሙሐመድ አላህ ከሙሐመድ በፊት አይታወቅም። ሙሐመድ ነብይ ነኝ ብሎ ከመነሳቱ በፊት የሙሐመድ አላህ አይታወቅም። አዲስ አስተምሮ ነው ይዞ የመጣው። ስለዚህ አዲስ አስተምሮ ይዞ የመጣን ሰው አንከተልም በማለታቸው አመፀኞች ሊባሉ አይገባም ማለት ነው። እንዲሁም ደግሞ ሱራ 5:33 ላይ እነዚህ አላህና መልእክተኛውን የሚዋጉ በምድርም ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸው በማፈራረቅ መቁረጥ ወይም ከሀገር ማባረር ነው ብሎ ይላል ማለት ነው። ማንን? አላህና መልእክተኛውን የሚዋጉ። እንግዲህ መልእክተኛውንም ይሁን አላህን አያውቁትም። እነዚህ አይሁዶችም ይሁን ክርስቲያኖች አያውቁትም። መሐመድ አዲስ አስተምሮ ነው ይዞ የመጣው። አዲስ መገለጥ ነው ይዞ የመጣው። በነቢያቱ መንገድ አልመጣም። ስለዚህ አንከተልም በማለታቸው እጆቻቸው እግሮቻቸውን በማፈራረቅ መቁረጥ ሊባሉ አይገባም። ሱራ 9:29 ላይ እነዚያ መጽሐፍን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን እነማን? መጽሐፍት የተሰጣቸው። ማናቸው መጽሐፍት የተሰጣቸው? አላህና መልእክተኛውን እርም የሚያደርጉትንም እርም የማያደርጉትንና እውነተኛውንም ሃይማኖት የማይቀበሉትን። የቱ ነው እውነተኛው ሃይማኖት? የቱ ነው እውነተኛው ሃይማኖት? እስኪ ንገሩን። እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ብሎ ይላል። የምን ግብር ነው የምንሰጠው? የትኛው ነው ትክክለኛ ሃይማኖት? ትክክለኛው ሃይማኖት እስልምና ከሆነ የነቢያቱን መጽሐፍ አመታችሁ አሳዩን።
እኛ የነቢያቱን ሃይማኖት ነው የምንከተለው፣ ቀጥተኛይቱን ሃይማኖት ነው የምንከተለው። መሐመድ አዲስ መገለጥ ይዞ የመጣውን አንከተልም በማለታችን እንደዚህ ልንባል አይገባም። እንግዲህ እንደሰማችሁት ሙስሊም ወገኖቻችን በህዝበ ክርስቲያን ላይ የሞት አዋጅ እያወጁ ነው። ይሄንን ሁሉ ጥላቻ ከየት ነው ያመጡት ብላችሁ ብትሉ ከቁርአናቸውና ከሐዲሳቸው ላይ ነው። ስለዚህ መቃወም ያለብን ሴረኞቹን ብቻ ሳይሆን ድርጊቱን እንዲፈጽሙ ያነሳሳቸውን መንስኤውንም ጭምር ነው። መንስኤው ደግሞ እስልምና ነው። ቁርአንና ሐዲሱ የሚያስተምሩትና የሚያዙት ይህንኑ ነው። አስተምህሯቸው እንደዛ በመሆኑ ሙስሊሞች ሀገርን ብሎም ዓለምን በሸሪዓ በመቆጣጠር ሙስሊም ያልሆኑትን ሁሉ በማሳደድ አሊያም ጅዝያ እያስከፈሉ በጭቆና እንዲኖሩ ማድረግ ነው ትልቁ ግባቸው። እናም ለሙስሊሞች እንጸልይ፣ እስልምናን ግን እንቃወም። እስልምናን የምንቃወመው ደግሞ በጸብ ወይም በጉልበት ሳይሆን በሐሳብ ደረጃ ብቻ ነው መሆን ያለበት። በአካል ደረጃ ራስን ለመከላከል ካልሆነ በቀር ማንም በማንም ላይ ጥቃት ሊያደርስ አይገባውም። ያ በህግ ያስጠይቃል። በሐሳብ ደረጃ ግን በማንም ላይ ሳንዝት ክፋትንም ሳንመኝ በፈለግንበት መንገድ የገባንን እውነት መናገርና ሐሰት የሆነውን ሁሉ ማጋለጥ ደግሞ ማንም ሊከለክለን አይገባውም። ይህ የመናገር መብታችን ወይም ፍሪደም ኦፍ ስፒች ነው። አይ ሃይማኖትን መተቸት የሰውን ስሜት ይነካል የሚል ሰው ካለ ደግሞ ችግሩ የሰዎቹ ስሜታዊ መሆን ነው እንጂ ፋክት የሆነውን ነገር ወይም የገባንን እውነት መግለጹ ስህተት አይደለም። የገባንን እውነት በሐሳብ ደረጃ መግለጹ ስህተት አይደለም። ስለዚህ ከስሜታዊነት ወጥተን ለእውነት በመቆም ፋክት የሆነውን ነገር መመርመርና እውነታውን መረዳት ነው ያለብን እንጂ ለስሜታችን መገዛት የለብንም። ስሜታችንን ልንቆጣጠረው እንጂ ስሜታችን ሊቆጣጠረን አይገባውም። ደግሞ ይሄ ጉዳይ ብዙ ጊዜ እንደሚባለው አንዳንድ ሙስሊሞች ብቻ ሳይሆኑ የእስልምና አስተምሮ ራሱ በመሰረቱ አይሁዶችንና ክርስቲያኖችን በስም ጠቅሶ እንግዲህ አይሁዶችንና ክርስቲያኖችን በአላህና በነቢዩ እስከሚያምኑ ድረስ ተዋጓቸው ብሎ ሙስሊሞችን የሚያዝና የሚራገም እምነት ከሆነ እኛም ያ ስህተት ነው ብለን የመቃወምና ምላሽ የመስጠት መብት ሊኖረን ይገባል። ስለዚህ መቃወም ያለብን ከላይ ተጽፎ ያለውን ላስታውሳችሁ፣ መቃወም ያለብን ሴረኞቹን ብቻ ሳይሆን ድርጊቱን እንዲፈጽሙ ያነሳሳቸውን መንስኤውንም ጭምር ነው። መንስኤው ደግሞ እስልምና ነው። አሁንስ እየገባችሁ ነው? አሁን የቅበቷ ድራማ በደንብ ገብታኛለች። እኔ ሌሎቻችሁም ይገባችኋል ብዬ ተስፋ አድርጋለሁ። እስቲ እናዳምጠው አብረን። የሆነ ቪዲዮ ድራማ ነገር ቢሰራ አሪፍ ነው ብዬ ባይልኝ ድራማ ቢሰራ አሪፍ ነው። ለምን ክርስቲያኑን አስመስሎ ከሰሩት በኋላ ከዛ ይሄው ክርስቲያኑ ነው እንዲያደረገው ብለው ከዛ ራሳቸውን እርምጃ ለመውሰድ ማለት ነው። እንደተለመደው ለማሳደድ ያሳዝናል በጣም። ይሄ ነው እምነት፣ ለአምላክ በውሸት ሰው ማሳደድ። እስኪ ይሄንንም እንግዲህ አካባቢው ላይ ያላችሁ ልጆች ተመካከሩበታላችሁ። እንደገና ወንድሜ ሳዲቅ ደግሞ ይሄንን አይነት ነገር ለማድረግ ለምሳሌ አካባቢው ቋንቋውንም ራሱ መልመድ አለበት የሚያውቁ ከሆነ ማለት ነው። ያ በቋንቋው ራሱ እየተነገረ ይሄን አይነት ነገር ሲደረግ ያው የበለጠ አሳማኝ እንዲሆን ማለት ነው። የበለጠ አሳማኝ እንዲሆን እና ምቹ የሆነ ቦታ ያገሩን እንትን ማስገባት የሚችል ቦታ መሆን አለበት። ያን ሀገር ለምሳሌ ችግሩ እየተፈጠረበት ያለውን ሀገር እንትን ማካተት የሚችል የቪዲዮ ቀረጻ ሲሆን የበለጠ ሰክሰስፉል እንሆናለን። እሱን ባባ እንትን ኤዲት ማድረግ ይቻላል። ችግር የለውም። ተወቹ በደንብ ኤዲት ይደረጋል። እሱ ችግር የለውም። አንዴ እስማለት እነዚህ ኮሚቴዎቹ አሁን እነዚህ እዛ አካባቢ ያሉ ወጣቶች ይህን መቅረጽ አይችሉም። ቢያንስ ያን ያህል ሰፖርት ነው እንዴ? በዛው ካፊሮችን ማለት ነው መጠቀም ይቻላል። እንደዚህ አይነት ጉዳይ ካፊር በጣም ገንዘብ ይወዳል። በገንዘብ እንቅስቃሴ ስማርት የሆነ ሰው ካላችሁ እዛው እኖር አካባቢ ያሉ ላይክ ወጣ ያለ ባህሪ ያላቸውን ልጆች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። እኛ ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል፣ ግን ማንነታችሁን አታሳውቋቸው። በደንብ ዲፕሊ የሚያውቋቸው መሆን የለበትም። ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ከዚህ በፊት እንዲህ አድርገናል እያለ ነው፣ ልምዱ አላችሁ። ስለዚህ ከዚህ በፊት የተፈጠሩ ረብሻዎች ራሱ በማን እንደተፈጠሩ ግልጽ ነው ማለት ነው። እያሉት ያሉት ራሳቸው ናቸው። ይሄ እየተደረገ ያለው ደግሞ አሁንም ጭፍጨፋ ለማካሄድ ነው፣ አሁንም ጥፋት ለማምጣት። የሚያሳዝነው ነገር በእምነት መሆኑ ነው። የሆነ ፖለቲካ ኃይል ቢሆን ፖለቲካ ነው፣ ከመንፈሳዊ ነገር የራቀ ነው፣ ለስጋዊ ነው እንል ነበር። ለአምላክ እንዲህ እናደርጋለን ሰው ሲል ግን ይሄ አሳዛኝ ነው፣ በጣም ይከብዳል። ቪዲዮውን እኔ ታውቂ በሚገርም ሁኔታ እኔ ወላሂ ወስኛለሁ። ቪዲዮውን እኔ እጄ እሰራለሁ። እንዴት ተደብቄ መቅረጽ እንዳለብኝ፣ ምን ለብሼ መገኘት እንዳለብኝ እኔ ያውቃለሁ። እሱም ለእኔ ተወው። እነሱ ኮሚቴው ከተስማማ ለቪዲዮ ብቻ ምን ለብሼ እንደሚሄድ እኔ ያውቃለሁ፣ እኔ እሰራዋለሁ አለና ምንድነው ያላት ቃል? ኮሚቴው ይስማማን ያለው። ስለዚህ ይሄ ነገር ለመስራት ኮሚቴ አለ ማለት ነው። ተደራጅተው ነው እየሰሩ ያሉት። የገንዘብ የምናምን ችግር የለባቸው። ይሄ በጣም ትልቅ ዝግጅት የተደረገበት ነው። ተዘጋጅቶ እየጠበቁ ነው ማለት ነው ይሄን ለማድረግ።
አሁን ይሄ ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጠው ሙስሊም ይሆናል። ችግሩን የሚያነሱት ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይሄን ያክል ገንዘብ ሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው፣ የእውነት ካፊር። ገብቷችኋል? ያ የሚሰጣቸው ሚሽኑን የሚሰጣቸው ሰው ደግሞ አካባቢው ላይ የማይታወቅ የሆነ ገብቷችኋል? የፈለገውን ነገር ይበሉ፣ ዋናው አድርገውት መቀረጹ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሁን ያሰማዋችሁን ቪዲዮ ዮኒ ማኛና መሰሎቹ ክሬት ያደረጉት ቪዲዮ ነው። ማንነቱ የማይታወቅን ሰው ድምፅ አስገብተው ራሳቸው ቴሌግራም ላይ ራሳቸው ተወያይተውበት ከዛ መልሶ የሙስሊም ድምፅ አስመስለው እንደዚህ እናደርጋለን ብር እነዚህ እንከፍላለን ብለው መጥተዋል። የተወራውን ነገር ሙስሊም ነው ያወራው የሙስሊም ስብሰባ ነው የሚሉ ነገር ከሆነ ቪዲዮ አምጥተው ያሳዩን። ማውራት አውርተዋል፣ እነሱ ተናግረናል ብለዋል። እንዲህ ነገር መናገራቸው በራሱ ትልቅ ከባድ የሆነ ነገር መናገራቸው ራሱ አንደኛ ሰርተናንም አሁንም የሚሰሩ ልጆች አሉ ነው ብለው ቃል በቃል የተናገሩ። ሪከርዱ 15 ደቂቃ ሪከርድ ነው፣ ማሰማት ይችላል። እና ይመስላል። ሹክራን። ግዴታ ነው፣ ፑሽ አድርጓቸው እናንተ ግዴታ ነው። እንግዲህ እንዳያችሁት አሽራፍ ወይም ማሂር የሚባለው አብዱል እንዳይነቃበት ነገሩን ክዶ ጭራሽ ወደ ክርስቲያኖች ለመጠምዘዝ ሲሞክር ነበር። በጣም የሚገርመው ካና ከኢትዮጵያ ልናስወጣችሁ እቅድ አለን፣ ኩፉር ከኢትዮጵያ መጥፋት አለበት፣ ሁላችሁንም እናስወጣችኋለን ብሎ የጻፈው እኮ ራሱ ነው። ውሸት ለሱ ብርቅ ስላልሆነ ይህንንም ኮሜንቱን ደግሞ ካፊሮች አካውንቴን ሀክ አድርገው የጻፉት ነው ብሎ ሊክል ነው ማለት ነው። በዚህ አይነት አሁንስ እየገባችሁ ነው። አሁን የቅበቷ ድራማ በደንብ ገብታኛለች። እኔ ሌሎቻችሁም ይገባችኋል ብዬ ተስፋ አድርጋለሁ። እስቲ እናዳምጠው አብረን። የጂሃድ ትክክለኛ ትርጉም ምንድን ነው? ይሄ ራሱን የቻለ ትምህርት ያስፈልገዋል። በአጭሩ ግን ጂሃድ ማለት መታገል ማለት ሲሆን ዞሮ ዞሮ ስለ አላህ መዋጋት ማለት ነው። ነቢዩ ራሱ በዚህ ጉዳይ ተጠይቆ ያለ ሰው ከሁሉም የሚበልጠው ጂሃድ ስለ አላህ ቃል መዋጋት እንደሆነ ነው። እና ይሄ ጂሃድ ይባላል፣ ስለ አላህ ብለህ ስትዋጋ ማለት ነው። እና የዚህ አይነት ጂሃድ ዓላማው ምንድን ነው? አንደኛው ዓላማ ሰዎችን ወደ እስላም ማምጣት። ጂሃድ ለዳዋ ብቻ ነው። ለዛም ነው ሙስሊሞች በአቅራቢያ ያሉትን ሀገራት ስናሸንፍ ዝም ብለን እንገላቸዋለን እንዴ? አይደለም። ነቢያችን ያለው መጀመሪያ ማድረግ ያለብን እስልምናን እንዲቀበሉ መጠየቅ ነው። ከተቀበሉ ትተናቸው መሄድ ነው። እምቢ ካሉ ግን አላህ ግብር እንድትከፍሉ ግዳጅ ጥሎባችኋል በሏቸው። ያንንም እምቢ ካሉ ግን መዋጋት አለብን። ከተዋጋናችሁ ደግሞ እንማርካችሁና ባሪያዎቻችን ትሆናላችሁ ማለት ነው። መሬታችሁንም ምናምን እንወርሳለን። ምክንያቱም ሁለት ጥሩ እድል ተሰጥቷችሁ እምቢ አላችሁ። ይሄ የእስላም ኃይል ነው። አሁን ላይ ባለው ሁኔታ ግን የእስልምና ኃይል ተውት። ምናልባት ከ40 ወይም ከ50 ዓመታት በኋላ ከተጠናከሩ ሊሆኑም የሚገባቸው እንደዛ ነው። በዛ ላይ ትኩረት አድርገውና እስላማዊ ዝንባሌ ኖሯቸው በመደራጀት ከተጠናከሩ ነው እስላማዊ ኃይል ሊኖራቸው የሚችለው። and Islamically oriented. أعوذ بالله من الشيطان الرجيم. سبحان الله. الله እንደሚ ማናችን ይፈተናል። ስለዚህ ምን እናደርግ ነው? ለማሳ እንስራ፣ ሰብር እናድርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጅ። ዓላማቸው የሸሪዓ መንግስት መመስረት ነው። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። በቀዳሚነትም እኛ ነን። ታሪካዊ ማረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው፣ ሞራል እንዲኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልግንም። የኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰውየው ምን አስጨነቀኝ ይላል። ድሮም የካፊር አገላጭ ይሄን ሀገር ለቆ መውጣት ነው እንደሚሻለው። ለምን መካ ሄጄ አልኖርም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካው መስክ በቃ አይጨነቅም። ለምን የሱ አይደለችማ ሀገሪቷ የካፊሮች ሆናለች። አሳልፎ ሰጥቷል ማለት ነው። ለምን ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። በቀዳሚነትም እኛ ነን፣ ታሪካዊ ማረጋገጫም ካስፈለገ። ስለዚህ ኢንሻአላህ ከእንግዲህ አንድም ነገር በአንድ ፖለቲካ ምንም ቼንጅ የሚያመጣ ነገር የለም። ቼንጅ የሚያመጣው በከሊመቱ ላ ኢላሃ ኢላላህ ብቻ ነው። ኢንሻአላህ ጂሃድም ይመጣል፣ እንዋጋለን። አላህ እንደሚማና
ሰላማችን ይፈተናል። ስለዚህ ምን እናደርግ ነው? ለማሳ እንጽና፣ ሰብር እናድርግ፣ አንድነታችንን እንጠብቅ፣ ለትግል እንዘጋጅ። አለበለዚያ ግን አሁን ስንቶቻችሁ ናችሁ በቀሳችሁ ቢላ እንኳን ቤታችሁ የሌላችሁ? አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር፣ አላሁ አክበር። እንግዳ ብለን ብናቀርባቸው ፍቅርና ሰላም ብንሰጣቸው ወርቅ ለሰጠውንና ቅሉ በመሠዊያው ስር ካህን ገደሉ። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ያ ችግር ሊወገድ ግድ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። ምን አገባ አንተ ነፈራጅ ያላ ጠበቃ ነው። ማን አባ አረገ? ማናችንስ ብንሆን በክርስትና ብትሆን በእስልምና ማን አባቱ ያገባዋል? ፈጣሪ የሚባለው አቅም የለውም ለመፍረድ የለውም ወይ? እስቲ ህሊናችሁ ይታይ። አቡ ሃይደር አክራሪ እስላም ከጀዋር ጋር ተነጋግሮ ሸሪያን ኢትዮጵያ ላይ አምጥቶ ሰው ሊያሳርድ በጣም ስራ ላይ ያለ ሰው ስለሆነ አቡ ሃይደር የኢትዮጵያ ጠላት ነው። ግልጽ አድርጌ ነው የምናገረው። የኔ ጸባይ ሰው ስለወደደኝ አልሰራውም፣ ሰው ስለጠላኝ አልተውም። ምን አለኝ መሰለሽ? ሊሆናል ለዚህ ሀገር ያዋጣል ብዬ የማስበውን በጣም አስብበታለሁ፣ አነባለሁ፣ ሰዎችን አናግራለሁ። ከዛ የራሴን ሀሳብ ፎርሙሌት አደርጋለሁ፣ ሄድበታለሁ። ስህተት ከሆነ እመለሳለሁ። ግን አጨበጨቡልኝ ብዬ ወሬን አላስረዝምም፣ ጮሁብኝ ብዬ ባጭር አልቀጨውም። ሀባ በልቤ ውስጥ ሀባ ጥላቻ የለኝም። እኔ ለኦሮሞዎች የምምለው ምንድን ነው? እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ሀባ አንድ ነገር በዓለም ላይ በነገራችን ላይ አንድ ጠላት አለኝ ብዬ አላስብም። አንድ ጠላት። ስለዚህ ያስከፋሁትም ሰው ካለ ማ ኢንቴንት እንዳልነበረ የኔ ፍላጎት እንዳልነበረ ጥሩ ነገር ለመስራት ስሞክር በሂደት ለዚህ ሀገር ይጠቅማል፣ ለዚህ ሀገር ይጠቅማል፣ ለህዝቤ ይጠቅማል። ገባኛሁን ገና ገባኛሁን ገና ማስመሰል መሆኑ እያደረ ገና ማስመሰል መሆኑ እያደረ ገና ሙስሊሞች ይህንን ሰው ከምንም አንስተው ሰማይ ላይ እንዲጎን በማድረግ ላይ ናቸው። ለዚህ አንድ ሼክ የተናገረውን ቪዲዮውን ሙሉ ለሙሉ በጥሞና ተመልከተው። ለዚህ ማስረጃ ምን መሰለህ የሚለው ሰውየው 50 ሚሊዮን ሰው አልቆ የአንድ ጀውሃርን ህልውና መታደግ ይሻላል ነው የሚለው። አገፈዱ ኦሶ ነምኒ ሚሊዮን ኢትዮጵያን ቀብቱ ከን ኦሮሞዳ ሚሊዮን ጃተም ኬሳ ሚሊዮን ሸንተም ኦሶ ዱሜ ቂጣ ጀዋር ሙሐመድ ሀሳራ ምትፊዱ እንደው ከነው ገባ እንዲህ ብሎ ነው የተናገረው። በዋቀዮ በፈጣሪ ዘንድ የማንኛውም ሰው ነፍስ እኩል ነው። ትንሽና ትልቅ ደሃና ሀብታም ብሎ ነገር የለም። ምን እዚህ ሀገር ያሉት ሁሉም እኮ ጀዋርን ነው የሚያደንቁት። ለማስመሰል ነው የኦሮሞ ነጻነት ይለዋል። ለማስመሰል የኦሮሞ ነጻነት ይላሉ እንጂ አላማቸው የሸሪዓ መንግስት መመስረት ነው። አማንታ ኢስላማቲ አብሶን ሰበ ኦሮሞ ወጀንባናን ቢሊዲ ገምቲ ጀማለ ለማስመሰል ነው የኦሮሞ ነጻነት ይለዋል። ለማስመሰል የኦሮሞ ነጻነት ይላሉ እንጂ አላማቸው የሸሪዓ መንግስት መመስረት ነው። ሁላቸውም የኦሮሞማ አላማ የላቸውም። ሌላውን ነው የሚያወሩት፣ ውሸታቸውን ነው። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። እነርሱ ውስጥ ለውስጥ እየሰሩ ያሉት ብዙ ነገር አለ። ነጩን ልንነጋገር ያስፈልጋል። እነሱ ናቸው እኮ ሃይማኖት ጉዳይ ይዘው የመጡት። በምን ካልኩሌሽን ነው የሙስሊሙና የኦሮሞ ትግል ሊለይ የሚችል? አይለይም ጨርሶ። እና አልহামዱሊላህ ረብል ዓለሚን እናንተ እኔ ሁሌም የምለው ነው፣ በተለይ ኦሮሞ ህብረተሰብ ተደራጅቶ በእስልምናው ኮርቶ
ሙስሊሙን ነፃ ካላወጣ የቀረው 20% የትም ሊደርስ አይችልም። አላሁ አክበር። ይሄ ሲምፕል ማቴማቲክስ ነው። እነሱ ናቸው እኮ ሃይማኖት ጉዳይ ይዘው የመጡት። እነሱ ናቸው እኮ የሃይማኖት ጉዳይ ይዘው የመጡት። አሞ ወን ቶኮ ቤከሙ አማንታ ኢስላማቲ አብሶን ሰበ ኦሮሞ ወጀንባናን ዊሊዲ ገምቲ ቢያማለ ለማስመሰል ነው የኦሮሞ ነፃነት ይለዋል። ለማስመሰል የኦሮሞ ነፃነት ይላሉ እንጂ አላማቸው የሸሪዓ መንግስት መመስረት ነው። ሰውየው ደግሞ ስልጣን ላይ ቢወጣ ይህን እንደሚያመቻችላቸው ምንም ጥርጥር የለውም። ምኞታቸው ይሄ ነው። ግብግብ እንገባ ከተባለም ስራዬን ያቃልልልኛል። በየሰፈሩ እየዞርኩ ከይሮን ተረጋጋ ከማለት ይልቅ እስቲ እንጨርሰው ስራውን እናገባደው ማለትም ይቻላል። ለማስመሰል የኦሮሞ ነፃነት ይላሉ እንጂ አላማቸው የሸሪዓ መንግስት መመስረት ነው። ሰውየው ደግሞ ስልጣን ላይ ቢወጣ ይህን እንደሚያመቻችላቸው ምንም ጥርጥር የለውም። ምኞታቸው ይሄ ነው። እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘሁ እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደብሮ ቀና አይልም። በቤንጫ ነው የምንለው። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። አንተ የሆነ እውነታን ስትነግራቸው እስላምን ተሳደበ ይለዋል። ይህ ትክክል አይደለም። እውነቱን ልንነጋገር ይገባል። የሸሪዓ ህግ ምንድን ነው? ሙስሊሞች በሸሪዓ በሚተዳደሩ ሀገሮች ማለት ነው ለእያንዳንዱ ወንጀል የሚያስቀምጡት የተለያየ አይነት ቅጣት አለ። በሸሪዓ ህግ ላይ ሙስሊሞችን ብጠይቋቸው ምን ይላሉ? የሸሪዓ ህግ ለዓለማችን ወይም በምድራችን ላይ ላለው ችግር መፍትሄው ነው እና እንግዲህ ይህንን ሸሪዓ ነው የምናየው። ይሄ ምን አይነት ህግ እንደሆነ ኢትዮጵያ ህዝብ ቢመጣ ምንድን ነው ችግሩ? አሁን ይምጣ ሸሪዓው ቢመጣ ምንድን ነው የሚጎልብን? ምንድን ነው የምናጣው ነገር ምንድን ነው? ሙስሊሞች ቢኖሩ እየጮሁ አላሁ አክበር ይሉ ነበር። ሸሪዓው ገና ሲጠራ ሸሪዓ ሲባል በቃ ይጮሁ ነበር። ኤኒዌይስ ወደ ሐዲሳቱን እንግባ። እንግዲህ ሸሪዓ እንግዲህ ለወንጀሎች ቅጣት እንዳለው ነግሬያቸዋለሁ እና ወንጀሎቹን እና ቅጣቶቻቸውን ነው የምንመለከተው። ስለዚህ አሁን የምንመለከታቸው ቅጣቶች በእኛ ሀገር ተፈጻሚ ሊሆኑ ያሉ ነበሩ ማለት ነው በሸሪዓ ብንመራ ነው እና እስኪ እንመልከት። በመጀመሪያ የምንመለከተው የምናውቀው ስርቆት፣ የሰረቀ ሰው የሚቀጣው ቅጣት አይደል? የሰረቀ ሰው እጅ ከፍንጅ ቢያዝ ሲሰርቅ እንደሚደረገው በእስልምና እጁ ይቆረጣል። በሸሪዓ ህግ መሰረት እጁ ይቆረጣል። ምናልባት ዩቲዩብ ላይ ኦር ቲክቶክ ላይ ታችሁ ከሆነ ብዙ ቪዲዮዎች አሉ ሰዎች እጃቸው ሲቆረጥ የሚያሳይ። ይሄ ሐዲስ ሰሂህ አልቡኻሪ ገጽ 5 ስክሪን ላይ እንደምትመለከቱት መጽሐፍ 59 ሐዲስ 579 ላይ ያለ ነው። አንድ ሌላ ሐዲስ ላንብብላችሁ። ነብዩ ሱረቱን ነጅምን ሲቀራ በመካ ሰዎች ሁሉ ሰገዱ ከሱ ጋር አንድ ሽማግሌ ሰውዬ በቀር ኤክሰፕት አን ኦልድ ማን አንድ ሽማግሌ ሰውዬ ሲቀር አፈር ከመሬት ዘግኖ በራሱ አናቱ ላይ ጨመረና ይሄ በቂ ነው አለ። ከዛ ልክ እንደ አላማኝ ወይም ሙስሊም እንዳልሆነ ሰው ሲገደል አየሁት አለ። አብደላ ኢብን መስዑድ ነው ይሄን ያለው። ኢብን መስዑድ ሰውየው ስግደት ስላልሰገደ እንግዲህ ወይ ወጣት አይደለ ሰውየው ትልቅ ሰው ነው፣ ሽማግሌ ሰውዬ አን ኦልድ ማን ስግደት አልሰገድክም ተብሎ እንደ ክርስቲያን ሙስሊም እንዳልሆነ እንደ ኤቲስት ሲገደል አየሁ። ስለዚህ ሙስሊም ከሆንን ወይም በሸሪዓ ስንመራ መስጊድ ቀሌድክ ይሄ ነው የሚጠብቅ። በነገራችን ላይ መጽሐፎቻቸው አሁን እንግዲህ ወደ ብዙዎቻቸው አእምሮ የሚመጣው ይሄ ሁሉ ተፈጻሚ ይሆናል ወይ ነው እንግዲህ። አዎ ይሆናል። ለምን አይሆንም? ላኢላሃ ኢላላህ ባንዲራ ከምድር በላይ ከፍ ብሎ የሚውለበለብበትን ዓለም በሸሪዓ የምትዳኝበትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅማዒን። በሸሪዓ ከተመሩ በሸሪዓ በሚመሩበት ሀገር አሁን ባለፈው አፍጋኒስታን ላይ ታሊባኖች ገብተው ምን አይነት ለውጥ እያመጡ እንደሆነ አታውቁም? ወደ አንዷ ቤት ገቡ። ዜና ሰምታችሁ ከሆነ 15 ነው። ከዛ ሴትዮዋን ምግብ ስጪን አሉ። ጂሃዲስቶች ናቸው ወታደሮች፣ የታሊባን ወታደሮች። ከዛ እንደ ይሄን ሁሉ ሰው እንዴት ነው የምመግበው አለች። እኛን የሚመግብ ምግብ የለሽም ብለው ሴትዮዋን ገደሏት። ገብቷችሁ አላሰቡ እና ተፈጻሚ ይሆናል አንድ በአንድ። ሊቢያ ላይ አይታችሁ ከሆነ ግብረ ሶዶማውያንን ይዘው ከፎቅ ላይ ሲጥሉ መሬት ላይ ከትልቅ ፎቅ ላይ ሲጥሉ አለ። ብዙ ቪዲዮ ዩቲዩብ ላይ ገብታችሁ ማለት ትችላላችሁ። እና እንግዲህ ይሄ ነው የሚጠብቀን። አለመጸለይ፣ ሶላት አለመስገድ እንኳን እንደዚህ አይነት ትልቅ ቅጣት አለው። እንግዲህ ሸሪዓ በእኛ ሀገር ተፈጻሚ ሊሆኑ ያሉ ነበሩ ማለት ነው። በሸሪዓ ብንመራ ነው። ይሄን እንፈልጋለን ብለው ኢትዮጵያ ውስጥ የተወሰነ እንቅስቃሴ ሲያደርጉ ነበረ። እኛ በቁጥር እንበልጣለን፣ ብዙ ነን። ኢትዮጵያ ውስጥ 60 ምናምን % እኛ ነን እና በቁጥር እስከበዛን ድረስ በእኛ ህግ ነው መምራት ያለብን። ስለዚህ ሸሪዓን ነው የምንፈልገው ሲሉ ነበር የሆነ ጊዜ ላይ። እስልምና ሐሰተኛ ሃይማኖት ብቻ ሳይሆን ከፍቅር ሲዝም የባሰ ለማንም የማይበጅ ጸረ ሰላም፣ ጸረ ክርስቶስ የሆነና ይልቁንም ከሰይጣን ሐሳብ የሚስማማ ሰይጣናዊ አስተምሮ መሆኑን እንዲሁም ይህ የቢላል እስላማዊ ምግባር ምን ያህል ሙስሊሞችን ሊያስከፍር እንደሚችልና ከእስልምና ባርነት ነፃ ሊያወጣቸው እንደሚችል ከበቂ ማስረጃ ጋር የቀረበውን ሙሉውን የ40 ደቂቃ ቪዲዮ በዩቱብ ላይ አይታችሁ መፍረት ትችላላችሁ። እኔ ይህን ቪዲዮ ያቀረብኩት ለእውነት ስለምቆምና እውነት ግድ ስለሚለኝ ነው።
እናንተም ለእውነት የምትቆሙ ከሆነ ህብረተሰባችንም እውነታውን አይቶ እንዲነቃ ይህን መረጃ ሼር በማድረግ ቫይራል እንዲወጣ ስለምታደርጉት ትብብር ከወዲሁ አመሰግናለሁ። ይቆየን።